እንደዛ እያልኩኝ ትምህርት ቤት አስገቡኝ። ትምህርት ሰዓት ደረሰና ትምህርት ቤት ሲያስገቡኝ ያቺ ደግሞ ከአዲስ አበባ ከተመለሱ በኋላ ማለት ነው ከትንሽ ቆይታ በኋላ ትምህርት ቤት አስገቡኝ። ትምህርት ቤት ሲያስገቡኝ ያችኛዋ ቀነችብኝና ብር ስራ የሚሰራበት ቀን ሲሰራ የሚውል ብር ማታ ማታ ይመጣል። እነሱ ጋር ደሞዝ የለሽም ማለት አክስትሽ አምጥታ እዚህ ቤት እየተበደልሽ ስለሆነ በእንጀራ እናት አዝናለሽ። አክስትሽ አምጥታ እነሱ ደሞዝ የለም አስተምሩ በሚለው ነው ማስተማር ብቻ ማስተማር። ድሮ የምታውቂ ከሆነ እንደዛ ነው፣ ወይ ደሞዝ ይከፈልሻል ወይ ትማሪያለሽ። ገባሽ? እነሱ ደግሞ ያበሉኛሉ፣ ያጠጡኛሉ፣ የሚያስፈልግልኝ ነገር በኢትዮጵያ ደረጃ ይገዙልኛሉ። ገባሽ? ይሄ ነው በቃ። ሰራተኛ ናት እሷ ሰራተኛ ናት። መጀመሪያ ተመላላሽ ነበር የሚሰሩ። በጣም ትቀናለች። ያስደፈረችኝም ለዛ ነው። እንደ ቤት ልጅ ነው እንጂ የሚያዩ እንደ ብዙ ሰራተኞቹ ስላሉ እንደ ሰራተኛ አልታይም። እኔ እንደ ቤት ልጅ በጣም አበባ መትከል ወዳለው እኔ እንደውም በዚህ አጋጣሚ አበባ ሰርቄ አውቃለሁ። እዛውኛ ማለት ነው። አበባ በጣም ወዳለሁ። ባለቤቷም ደግሞ በጣም አበባ ትወዳለች። ልብስ ስታጠብ ራሱ በሳብና የሚታጠብ ውሃ ድፍበታለሁ አበባው ላይ ማለት ነው። እንደሚያቃጥል አላውቅም፣ ግን እንዲያድግልኝ ነው የምፈልገው እኔ እና በጣም በቃ በጣም እንደ ቤት ልጅ ስለሚሆን ስለምትቀናብኝ መጨረሻ ላይ ትምህርት ቤት ገብቼ 3 ቀን አልሆነም የሄድኩት ማለት ነው። ከዛ ብር ማታ ማታ ቀን ቀን ሲሰራ የሚውለው መግሪብ አካባቢ ቤት ይመጣል። እነሱ ደግሞ ማታ ማታ ይቃማል ከመግሪብ ሰዓት በኋላ ማለት ነው። እንግዲህ ባልና ሚስቶች ናቸው። ክላሳቸው ነበሩ እና ብር አመጣ። ብር የሚያመጣው ልጅ ማለት ነው። ካሽሪ ብር ሲያመጣ ተቀበይ አሉ። እሺ ብዬ ብሩ ተቀበልኩኝ። ተቀብዬ ክላሳቸው ትልቅ ክላስ ሆኖ መጀመሪያ ትገቢያለሽ። ትንሽዬ እንደ ሳላ ነገር አለው። ከዛ በኋላ መኝታ ነው። እዛ ቴብል አለ። ቴብሉ ላይ ነው ያስቀምጫለሁ። እነሱ የራሳቸውን በር ግን ዘግተዋሉ። ገባሽ? ባልና ሚስቶች ማለት ነው። ያን ብር እኔ ቴብሉ ላይ ያስቀምጬ ወጣው። እሷ ደግሞ ከኋላ ሄደችና ያን ብር አንስታ ቦርሳ ውስጥ አምጥታ ቁጭ አደረገች። ቦርሳውን እንኳን አይደለም ቢጫ ፌስታል ታውቂያለሽ ብዬ አምናለሁ። ቢጫ ፌስታል ነው የራሴ ልብስ እዛ አስቀመጠች። ከዛም ብዙ ብር ነው፣ ትንሽ ብር አይደለም። በዛን ሰዓት 200 ብር ራሱ እንደ ዛሬ 200 ሺህ ብር ነው የሚቆጠረው። ይሄ ነገር 2001 2003 ይመስለኛል ሁለት ከዛ በኋላ 2001 ነው። ከዛ በኋላ ብር ስጠይቁ እኔ እዛ ላይ አስቀምጫለሁ ነው ያልኩት። ምክንያቱም እኔ እርግጠኛ ነኝ እዛ ላይ አስቀመጥኩኝ ማለት ነው። ከዛም ብሩ የለም ተፈለገ፣ ወደዛ ወደዚህ ተባለ፣ ብሩ የለም። ስጠይቁኝ እኔ ቴብሉ ላይ አስቀምጫለሁ ነው ያልኩት። አይ ቴብሉ ላይ የለም፣ አንቺ ነሽ የተቀበልሽው። አዎ ተቀብያለሁ፣ ትንሽ ብር አይደለም አስቀምጫለሁ፣ ይፈለግ ብሩ አለች እሷ ቀድማ ማለት ነው። ቀጥታ የኔ ፌስታል ነው የተፈተሸው። ፈተሻ ሲገባ ፌስታሌ ውስጥ ታገኘ። እኔ ደነገጡ፣ እነሱ ራሱ ደነገጡ። ምክንያቱም ታረጋለች ብሎ ስለማያስቡ ማለት ነው። ግን ወተወተቻቸው። እሷ ናት። እኔ ስትመጣ አይቻታለሁ። ወደ ፌስታላን ኮሸሽ ስታረግ ሰምቻታለሁ አሉ። የምታምኚ ሰው ደግሞ አንድ ጊዜ የሆነ ነገር ካየሽበት አንዳንድ ሰው ጸባዩ በዛው ነው የሚጠዩ። ከዛን በቃ ይመኝ ብሎ በጣም መተኝ፣ ባለቤቱ ማለት ነው። በጣም ነው የመተኝ። እንዴት እንዲህ ታደርጊያለሽ? እንዴት እኛ እኮ 15 ቀን ቆይተን ዝመጣ አንቺ ትንፍሽ ያላልሽ ቤት ውስጥ እንዳለን እኮ ነው ያስቆጥርሽ። እንዴት ዛሬ ተመለሰሽ ትሰርቀናለሽ? የዛኔ ያልሰረቅሽ ለምን እንዲህ ትስታደርጊያለሽ? የዛኔ ቀላል ብር አይደለም የሚመጣ ጠራቀማል። እኔ ጋር አስቀምጣለሁ። ቆልፌ ቁልፍ ውስጥ ነበረ። እንዴት ታደርጊያለሽ? በጣም ተናዶ ነው የመጣሽ። ስሜታዊ ሆኖ ማለት ነው። ከዛ ቤት ወጣውና የሆነ ልጅ እኔ ቆይ ኤኬሌ ሰንቦ ላይ ሰቃ አካባቢ ኤኬሌን አውቃለሁ ምናምን ብሎ ብዙን ጊዜ ስለሚያወራ እኛ ጋር ለመቃም ቡና ለመጠጣት ስለሚመጣ ቀጥታ የሄድኩት እሱ ጋር አክስቴ ጋር መልሰኝ ብዬ ማለት ነው። ከዛን አክስቴ ጋር መለሰኝና በቃ አክስቴ ጋር ከገባሁ በኋላ አክስቴን በጣም ነው የተናደደችብኝ። እንዴት የማምነው ሰው እንዴት የማከብረው ሰው ቤት ወስድሽ እንዴት ታደርጊያለሽ እንዴ አንቺ ምን አይነት ሴት ነሽ? በቃ ምን አይነት ልጅ ነሽ? በሚሉ በጣም ተናገረች።
በቃ አሁንም ድጋሚ ወደ ጅማ ወሰደች። አላስታውስም የዛን ጊዜ ነገር እንደው ለምን እንደሆነ አላውቅም። ይሄን ሄል አላስታውስም፣ ግን ሰው ቤት ገብቻለሁ። የሰራው ወደ ቤተሰቦቼ መመለስ አሰብኩኝ። አክስቴ ጋር እመጣለሁ። ከጅማና ሰቃ ሶምቦ ቀጥላ ሸቤ ነው ያለ። ርቀታቸው ሜትራቸውን ባላቅም ይሄን አይል ነው። ከዛን እኔ ወደ ጅማ ወደ አክስቴ ቤት ነው አልፌ የሚመጣ ሰቃን ብቻ ነው። ከጅማ ሰቃ አልፌ ሶምቦ ሄዳለሁ አክስቴ ጋር ማለት ነው። የትኛው መኪና ይወስድሻል? ይሄ አውቶቢስ ቅጥቅጥ የሚሉት ትልቁ መኪና ማለት ነው። በዛ አልፎ መኪና ወዴት ይሄዳል? ወደ ቡንጋ ወደ ቴፒ ሚዛን ይሄዳል እና ይወስድሻል። እና ትንሽ ብር ነው ደሞዝ ደግሞ 10 ብር የሚከፈለኛል። ገባሽ? ጅማ ሲሰራ ማለት ነው። አክስቴ ጋር ስትወስድ የአክስቴ ቤተሰቦቼ ጋር መልሽ አልኳት። እሺ ብላ መለሰች። አባቴ ጋር መለሰች። አባቴ ጋር መጣሁና አባቴ ሰላም አልኩት። ቀጥታ እኔ ሲመጣ ሌላ ምስት ገብተዋል። ድጋሚ አጎቴ ሞቶ የአጎቴ ምስት ነው የወንድሙ ምስት ነው ያገባ ማለት ነው። ገባሽ? ከትልቁ ምስት ጋር በጣም ተጣላ። እሷ አጎቴን መድኃኒት አበልታለች ይባላል። አላሁ አለም አላውቅም። በዛ በተነሳ ተኮራርፎ ሌላ ቤት መሬት ደግሞ አለ። መሬትም ልካሽ ነው። ሌላ ቦታ ገዝቶ እዛው አካባቢ ላይ ሌላ መሬት ገዝቶ ትንሽ ሳር ቤት ሰርቶ አገብቷታል። ያችን የወንድሙ ምስት አገብቷታል። ከዛ እኔ ሰጋ ነው ያረፍኩት። ያቺ ታላቋ ምስት ጋር ሄድኩም። ገባሽ? እሷ ጋር የተወሰነ ቁጭ አልኩኝና የዛኔ ሱዳን መጣ። ይሄ ሱዳን የሚባሉ በሽታ ነው እንጂ እንደ ጊዜ አልቆጥሩም። ይሄ ሱዳን መሄድ ነገር በቃ እንደ በሽታው ወይም እንደ ኮሮና ነገር መጣ። ትንሽ የከፍ ያለች ልጅ ትሄዳለች፣ ወንድም ይሄዳል። ከዛን ወደ ሱዳን ትሄዳለሽ አለኝና አጎቴ ደላላ ያናገረልኝ እያለ እንጀራ እናቴ ደግሞ የዛኔ 4000 ብር ማለት እኔ እንዴት ብዬ ልንገርሽ፣ በጣም ትልቅ ብር ነው። ገባሽ? 4000 ብር እኔ ሰጥሻለሁ፣ አክስትሽ ልጅ እየሄደ ነው ከሱ ጋር ሂጂ አሉኝና ከሱ ጋር እንዲሄድ አስማሙልኝ። ከዛን ታላቂዋ ምስት እንዴት ከሷ ትልቅ ሆኖ ተምሮ ትምህርታቸው 9ኛ ክፍል ጨርሶ ያሉት እያሉ እንዴት ነው እሷ የምትሄደው ገና አሉ። ከዛ በኋላ በጣም ሽምግልና ተቀመጠ። ትክክል አይደለም፣ እነሱ ተምሮ ፈቷል፣ እሷ ከተማ ትታውቃለች፣ እሷ ከተማ ትኑር ምናምን የሚባሉ ነገር መጣለው። ወንድሞች ሄዱ። ሱዳን ከመሄድ ቀራው ማለት ነው። ቀጥታ አሁንም ወደ አክስቴ ጋር ሄድኩ። ወደ ሰው ቤት አስቀምጪኝ ብዬ ማለት ነው። ከዛ እሷ በቃ እንደ ድሮ ሂጂ በደላላ ሂጂ እንጂ እኔ የምወስድሽ የለም። እኔ አምኜ ላስቀምጥሽ የምችለው ሸቤ ነው። ሸቤ ደግሞ ሁሌ ስለሚሄድ በዛው ሰውን አውቃለሁ። የመጣውም ላይሽ ይችላሉ። ጅማ ደግሞ ያላፍነቱ ነው እንጂ አልወስድሽም። እኔ ጅማ እኮ ሂጂ አላውቅም አለች። እሺ አልኩኝና መንገድ ላይ በመኪና ሄደሽ መንገድ ላይ የወረድሽ ድሮ ሰው ክፉ አልነበረም። ሰው ራሱ መንገድ ላይ ሲያይሽ አንዳንዶቹ ክፉ ቢኖሩ ሁሉም ሰው ክፉ አይደለም። የሆነች ትልቅ ሴትዮዋ ከመኪና ወረድኩኝ መናራ ማለት ነው። ትልቅ የሴትዮ መስጊድ ላይ ወጥች ነው። ማማ ሰው ቤት ያስቀምጡኝ አልኳቸው። ችግር የለውም እኔ ወስድሻለሁ አለችኝና ለደላላ ነው የሰጠችኝ። የደላላ ደግሞ ወዴት በወስደኝ ጥሩ ነው? ወደ ቴፒ፣ ከቴፒ ደግሞ ወደ ጋምቤላ ትሄጃለሽ። እዛ ጋምቤላ አካባቢ ደግሞ ወርቅ የሚቆፍሩ ሰዎች አሉ እና እዛ ያለውን እኔ እንጃ በቃ ወደዛ ሸጠኝ። ደላላ ደግሞ ይሸጥሻል። ይወስድሽና መቶ ስራ ሊያሰራሽ ከፈለጉ ይገዛል። ገባሽ? መቶ ወሰደኝ። እዛ ሂጄ የማይረባ ታሪክ ነው እሱ፣ ባላውራ ነው የሚሻለው። ግን እኔ አልቆየሁበትም። ገባሽ? እንዲህ ቡና ቤት ነው የሚሰሪ። አልቆየሁበትም። በቃ የተወሰነ 4 ቀን ሰርቼ ቀጥታ ፍሬንድ የሚባሉ ነገር ሰው ያዝኩኝ። ሆኔ ልጅ በቃ ያዘኝ። ከሱ ጋር የተወሰነ እያደርኩ እንደ ጓደኛ ነው እንጂ እንደ ብር ከሰጥቶኝ ከኔ ጋር የሚያድር አይደለም። ከዛን የተወሰነ እዛ ቁጭ አልኩኝና አልተመቸኝም። ወደ ቤት ፋዘር ጋር መሄድ ፈልጋለሁ አልኩት። ችግር የለውም ሸኝሻለሁ አለኝ።
ሄድኩኝ ወደ ፋዘር ተመለስኩኝ። የተወሰነ ብር ሰጥቶ ወርቁን ቆፈረው እዛ ይሄን እህል ባይሆንም ብራላቸው 200 ብር ማለት ቀላል ብር አይደለም። 500 ብር ሰጠኝና ሸኘኝ። ወደ ቤተሰብ ተመለስኩኝ። ቀጥታ እኔ ወደ ቤተሰብ ሲመጣ የአክስቴ ልጅና ከአክስቴ ልጅ ጋር የሄደው ልጅ አለ አህመድ የሚባል ማለት ነው። በዛን ሰዓት ሞባይል የሚባለው ነገር የለም። ቴሌ ነው የሚትሄጂ ከገጠር ላይ ማለት ነው። የሚኖረው ደግሞ ከተማ ሄዶ 1 3 2 የሄደው ሰው ደግሞ ሞባይል ይገዛል። ሞባይል በዛን ሰዓት የያዘው አጎቴ ብቻ ነው። ገባሽ? የአክስቴ ልጅና ይሄ ከአክስቴ ልጅ ጋር የሄደው ልጅ እኔን ሊያገባኝ ይፈልጋልና ለእኔ እሷን ላክልኝ፣ ኒካ አድርጋችሁ ላኩልኝ አለ። የአክስቴ ልጅ ደግሞ የእሱን ኢት ኒካ ጨርቻለሁ። እኔ ሰማሪ ተጫውት ነበር ነበረ ጉዳይም ትምህርት ማሰጠውትም ያልኩት ሰርቆ ወለቀ። ተነስቶ ሄዱ ማናቸውም እዛው ሱዳን ሀገር አንድ ቤት ተከራይ ብዙ ሆናችሁ ኖራችሁ ዘመዳማችሁ ናችሁ። ግን እነሱ በወንድምሽ መደፈርሽን በአባትሽ ሌላ መደፈርሽን በአጎትሽ መደፈርሽን ለማንም አልተናገርም። እና እኔ ማለት አሁን በስደት ላይ እህቴ አሁን አግብተው ብዙዎቹ አሁን አግብተው መሰደድ በጣም አስቸጋሪ ነው። ትክክልም አይደለም። ገብቶሻል? ምክንያቱም ትዳር የመጀመሪያው መስፈርቱ ምንድነው? አብሮ መኖር ነው ማለት በቃ ትዳር ሲባል በአንድ ጣሪያ ውስጥ አብሮ መኖር አለበት። አንድ ሰው ባለ ትዳር ነው ለመባል በወረቀት ተፈራርሞ ብቻ አንዱ ሌላ ሀገር የሚኖር ከሆነ ትዳር አይባልም። እሱ ወረቀት ላይ ያለ ነገር ነው። ኤኒ ታይም ሊፈርስ ይችላል። ገብቶሻል? ሐሳብ ላይ ያለ ነገር ነው። ሰይጣን በቀላሉ ሊለያይሽ ይችላል። ስለዚህ የመጀመሪያው ስህተቱ አግብቶ መሰደድ ነው። አግብተው ከተሰደዱ በኋላ ግን ወንዱ አገር ቤት ሆኖ ሴቷን እዛው ሁኚ ስሪ ገንዘብ ላኪ እንደዚህ የሚል ከሆነ ችግር አለ ማለት ነው። እውነተኛው ወንድ ሲጀምር በነገራችን ላይ አግብቶ ማለት ሰዶ ብር ላኪ ብቻ አይደለም። ብዙ ወንዶች አሁን እያደረጉ ያሉት ምንድነው? ምናልባት አንድም የራሴ ነው ዋነኛው ምንድነው የምታረገው እስቲ ወይም ደግሞ በዚህ ወሬ ደግሞ ምን አደረክበት እያልኩት ግልጽ ማይነግረኝ ወንድ ምን አይነት ሐሳብ እንዳለው እኔ ልረዳ አልቻልኩም። በነገራችን ላይ አውጥቼ ለሰው ለመናገር ፈልጋለሁ ሰዎቹ ገብተው መሀላችን እንዲያዩና ያ ደግሞ ሲሆን እኔና እሱ መጨረሻችን እንደሆነ ነው የሚነግረኝ። በቃ እንዳለቀልን ማለት ነው። ሽማግሌ የሚባል ነገር ሰው ማወቅ የለበትም። እና በነገራችን ላይ እኔ ቀላል አይደለም። ከ10 ዓመት በላይ ነው የለፋሁት። ምንም ነገር እውነቴን ነው የምላችሁ ስሙኔ እንዳሌለችኝ እስካሁን በቃ ሰው ነው የሚደሰትበት። በጣም ደግሞ ከመልፋቴ ከመድከም የተነሳ ትልቅ በሽተኛ ሆኜ በጣም በሽተኛ ሆኜ ራሴንም ደግሞ አላሳክምም። እኔ እለፋለሁ ለሰው እንጂ እኔ ለራሴ አልታከምም። በቃ እኔ እንጃ ከምነግረው በላይ ነውና ግን አሁን እኔ አልፏል። ብዙ እህቶች ይስሩ ይላኩ ግን ደግሞ ብራቸው ምን ላይ እንደደረሰ ይወቁ። አንድ በመቀጠል ደግሞ ሰው በሰው ስም ምንም ነገር እንዳይሰራላቸው ቢያንስ በሁለት ሰው ስም ይሰራ በእኔና በባሌ በቃ አጠቃሎ በእሷ ስም ይሰራላትና መጨረሻ ላይ ስትገባ ስሙንም አታገኝም። ያ መሆን የለበትም። ወንድ ልጅ ይቀየራል፣ በጣም ይቀየራል። እኔ ልጆች አሉኝ 1 2 3 ልጆች አሉኝ። ግን በቃ ግራ ተጋብቼ ነው ያለሁት። ሁሌም ደግሞ ግራ እንደገባኝ ነው። ለማቋረጥ ፈልጋለሁ፣ ይከብደናል። በቃ አላውቅም፣ በጣም ግራ ገብቶኛል። ሁሌም ሀዘን ላይ ነኝ፣ ሁሌም ደስታ የለኝም። ስራ መስራት አላውቃትም። 10 ዓመታት ከዛ በላይ ሰርቻለሁ። እሰራለሁ፣ አገኛለሁ። ግን አንድ ሰው ሰርቶ ያገኛል እንጂ በሚሰራው ነገር ደስታ ካሌለው ምን ፋይዳ አለው? በቃ እኔ ትክክለኛ ሳሙና ማለት እኔ ነኝ። ከኔ በላይ የሚሰራ ሊኖር ይችላል፣ በእርግጥ አለ። ግን አይሳሳት የሰው ልጅ። ሰርታችሁ የሆነ ጊዜ በቃ ለሰው እንትን ልትሉ ትችላላችሁ። ከዛ በኋላ ግን ነቃ በሉ፣ ብራችሁን በማስቀመጥ ባልሽንም አስገድደሽም ቢሆን የሚሰራው ነገር በአንቺና በባልሽ ስም እንዲሆን ምንም አይሆንም፣ አይማማም። እንደ ሳሙና ሁሌ አይ ችግር የለውም እያለ ምን እያለ እኔ በቃ እኔን ትምህርት አድርጉት፣ ትምህርት በእኔ ላይ ትምህርት ውሰዱ። ምንም የለኝም። ስሙን ከ10 ዓመት በላይ ለፍቻለሁ። ለቤተሰቦቼ ምንም አልረዳውም። እውነት ለመናገር በዚች ዓመት ብቻ ነው ወደ እናቴ ዞር ያልኩት። ምክንያቱም የምታዋጣኝ ለካ እናቴ ነች።
ሌላው ሰው ይበላኛል እንጂ ምንም አይጠቅመኝም። ከልብ የምታዝንልኝ እናቴ እንደሆነች አወቅኩ።